ዛሬ የምነግራችሁ የአልጎሪዝም ስቴፖች ነው። መጀመሪያ አልጎሪዝም ማለት ምን ማለት ነው? የኮምፒውተር መመሪያ ማለት ነው። ስለዚህ የዩቲዩብን አልጎሪዝም ነው የምናወራው ማለት ነው። ሁሉም ፕላትፎርሞች የየራሳቸው መመሪያና አልጎሪዝም አላቸው። በዋናነት ግን አሁን የምናወራው በዩቲዩብ አልጎሪዝም ዙሪያ ነው ማለት ነው። አልጎሪዝም ማለት ሰው ማለት ነው፣ ተመልካቻችን ማለት ነው። የዩቲዩብ ስራ ምንድነው? ቪዲዮዎችን ሴሌክት እና ፊልተር እያደረገ እያጣራና እየመረጠ ለሚፈልገው አካል ማድረስ ነው። ግልጽ ነው፣ ለሚፈልገው አካል ማድረስ። ስለዚህ አልጎሪዝሙ ማለት በሌላ መልኩ ምንድነው? ኦዲየንሱ ተመልካቹ ማለት ነው። በሌላ መልኩ ደግሞ አልጎሪዝም ማለት ስቴፕ ባይ ስቴፕ የሆነ ኢንስትራክሽን ማለት ነው። መጀመሪያ በዩቲዩብ ዙሪያ ጥናት ማድረግ፣ ከዛም በኋላ ዩቲዩብ መክፈት፣ ቪዲዮ መቅረጽ፣ ግልጽ ነው። ከዛ ቪዲዮ መጫን፣ ከዛ መንከባከብ ያልኳችሁ ነገር የጫናችሁትን ቪዲዮዎች መኮትኮት ያስፈልጋል። ገበሬ ዘሩን ከዘራ በኋላ መሬቱ ላይ ዝም ብሎ አይተኛም፣ ይኮተኩታል፣ ይንከባከባል፣ ያርማል። ከዛም በኋላ ሰብሉ ሲያፈራ ሰብስቦ የሚፈልገውን ምርት ያገኛል ማለት ነው። እሱም ከጠንካራ ገበሬ ጋር ተመሳሳይ ነው እንዳልኳችሁ ዩቲዩብ። በዚህ መልኩ ነው የምንጓዘው። ዛሬ ግን በዋናነት የምናየው ጀማሪ ዩቲዩበር ስትሆኑ ምን ማድረግ አለባችሁ? እናንተ ጀማሪ ዩቲዩበሮች ናችሁ። ምንም አይነት ተመልካች የላችሁም፣ ምንም አይነት ተከታይ የላችሁም። ገና ቪዲዮ ለቃችሁ ሰው እንዳያችሁ ትጠብቃላችሁ፣ ሰው ሰብስክራይብ እንዳደረጋችሁ ትጠብቃላችሁ። ስለዚህ ለጀማሪ ዩቲዩበር የመጀመሪያው የአልጎሪዝም ስቴፕ ምንድነው? ዲስከቨራቢሊቲ። ያ ማለት ለሁሉም ተደራሽ የሚሆን ሁሉንም የሚያካትት ቪዲዮ መስራት ያስፈልጋል ማለት ነው። የሰዎችን እይታ ሰብስክራይብ ለማግኘት ዲስከቨራቢሊቲ መሆን ያስፈልጋል። የመጀመሪያው ሰርቸብል ኮንተንት መስራት ነው። በዙ በዲስከቨራቢሊቲ ነው የማወራችሁ። ሰርቸብል ኮንተንት ያ ማለት ምንድነው? ሰዎች ብዙ ጊዜ ሰርች ሊያደርጉት የሚችሉትን ኮንተንት አስቦ መስራት ነው። ሁለተኛው ሰጀስትድ ቪዲዮ መስራት ነው። ሰጀስትድ ቪዲዮ ማለት ምን ማለት ነው? በእኛ ኒች ወይም በእኛ ካታጎሪ ልክ የሰሩ ሰዎችን ቪዲዮ ማየት ያስፈልጋል። ለምሳሌ ዛሬ ስለ አጽዋማት ማውራት ፈልገን ከሆነ ምን እናደርጋለን? ስለ አጽዋማት የሰሩ ቪዲዮዎችን መጀመሪያ እናያለን ሰርች አድርገን። ጾም ለምን ይጠቅማል የሚል ከሆነ መስራት የፈለግነው ጾም ለምን ይጠቅማል ብለን ዩቲዩብ ላይ ሰርች አድርገን ብዙ የተሰራ ቪዲዮ ከድሮ እስካሁን ድረስ ይገኛል። በዛ ቪዲዮ መሰረት ከፍተኛ እይታ ያለውን መርጣችሁ ይህን ቪዲዮ እንደተሰራው ታይትሉ፣ ዲስክሪፕሽኑ፣ ተምኔሉ ተቆርጃላችሁ ተወስዳላችሁ ማለት ነው። በዛ መሰረት ትሰራላችሁ። ዩቲዩብ በዛ መሰረት ከሰራችሁ ቪዲዮአችሁን ለሚፈልገው አካል ሰጀስት ያደርገዋል። ስለዚህ ሰዎች ሌላ ቪዲዮ ሲመለከቱ የእናንተ ቪዲዮ በጎን ሊሆን ይችላል። እንደ ዲቫይሳችሁ በኮምፒውተር ሲሆን በጎን ነው። በስልክ ስታዩ ደግሞ ከሰነው ሰጀስት ሊሆን ይመጣላችሁ። ሰዎች እስከወደዱት አቋርጠው የእናንተ ቪዲዮ ይመለከታሉ ማለት ነው። ስለዚህ ዲስከቨሪ የሆናችሁ ነው። ዲስከቨራቢሊቲ የመጀመሪያው የአልጎሪዝም ስቴፕ። ሁለተኛው ተምኔል ነው። ተምኔል የፊት ገጽ ንኩኝ የሚል የሚወሰውስ የፊት ገጽ ያስፈልጋል። የተምኔል አሰራር ቴክኒኮችን እንረዳለን። ምክንያቱም ተምኔል ልንሰራ ስለሆነ ቪዲዮ ቀርጻችኋል፣ ተምኔል እንሰራለን፣ ቪዲዮ ኤዲት እናደርጋለን፣ አፕሎድ እናደርጋለን። ስለዚህ ሶስቱ ነገሮች አስፈላጊ ስለሆኑ ተምኔል እንዴት ይሰራል የሚለውን ምን አይነት ተምኔል ብንሰራ ይመረጣል የሚለውን እናወራበታለን ማለት ነው። የመጀመሪያው የተምኔል አሰራር ህግ ክሊር መሆን አለበት፣ ግልጽ መሆን አለበት ማለት ነው። ግሳንግስ ሊኖረው አይገባም። ማመልከቻ ተጻፉ። ጉዳዩን ብቻ ሰው በቀላሉ እንዲያይቶ ቶሎ በአንድ ጊዜ በቀላሉ ሊረዳ የሚችል ተምኔል መስራት ያስፈልጋል ማለት ነው። ስለዚህ ግልጽ ሊሆን ይገባል ማለት ነው። ሁለተኛው የሆነ ፐርሰናሊቲ ሊኖረው ይገባል። ሶስተኛው ኢሞሽን ኢቮክ የሚያደርግ መሆን አለበት። ኢሞሽን ስሜት ሊፈጥር የሚችል ስሜት ሊኖረው ይገባል ማለት ተምኔል ላይ ያለው። ለምሳሌ ስለ ደስታ ከሆነ የሚወራው ከላይ ተምኔል ላይ ያለው ፐርሰናሊቲ ምን መሆን አለበት? ስሜቱ የደስታ ፈገግ ያለ መሆን አለበት ማለት ነው። የሚያሳዝን የሚያስለቅስ አይነት ከሆነ ደግሞ ከላይ ተምኔል ላይ ያለው አካል ምን መሆን አለበት? ወይ የተከዘ መሆን አለበት ወይም የመከፋት ስሜት ሊኖረው ይገባል ማለት ነው። ሰው እንደሚፈልገው ይመለከታል። ገብታችኋል? ስሜት የሚባለው ይሄ ነው። ሌላው ቦልድ ቴክስት ወፍራም ቴክስት ያስፈልጋል።
እዛ ፊት ለፊት ስታዩት አይ እዚህ ጋር ሜት ዘ ፊውቸር ይላል አይደለ? እዛ ጋር ሄሎ ወርልድ ይላል። አሁን ይሄ ቦልድ በሆነ ቴክስት ነው የተጻፈው፣ በትልቁ ነው የተጻፈው። በቀጭኗ በትንሿ በተጻፍ ግን ጽሁፍ መጻፉን ሁሉ ላናስተውለው እንችላለን እና ያለን ግን ላናስተውለው እንችላለን። ምክንያቱም አሁን ይሄ ቀድሞ ታየን እንጂ በዚህ አካባቢ የተጻፉ በጣም ብዙ ጥቃቅን ጽሁፎች አሉ። እዚህ ጋር የምትመለከቱት አሁን አይታችሁት ራሱ ለማንበብ ይደክማቸዋል። እንደዛ አይነት ጽሁፍ አያስፈልግም። እጥር ያለች ቦልድ ቴክስት ወፍራ በቃ ጉዳዩን ብቻ የሚመለከት ማለት ነው። ሌላው ሲምቦል ነገር ቢኖረው ምልክት ነገር ቢኖረው ጥሩ ነው፣ ሰው በቀላሉ እንዲረዳው። ለምሳሌ የንግድ ባንክ ጉዳይ ከሆነ በዛ ቪዲዮ የሚወራው የንግድ ባንክ ሎጎ ከተቀመጠ ከቢዝነስ ጋር የተያያዙ ከባንክ ጋር የተያያዙ ነገሮች የሚፈልግ አካል ምን ያደርጋል? ቀጥታ ሄዶ ክሊክ ያደርገዋል ማለት ይከፍተዋል። ስለዚህ ሲምቦሉ ምን እየተናገረ ነው? ከታይትሉ በተጨማሪ ምልክቱ ጉዳዩን እየተናገረ ነው ማለት ነው። ምልክት ሲደረግ የበዛ አይደለም፣ አንድ ምልክት ይበቃል። አንድ ግሳንግስ አያስፈልግም። ካልሆነ ግን ይሰለቻል፣ አይታይም። እንደነገርኳችሁ የእናንተ ቪዲዮ ከስንት ቪዲዮ ጋር ነው የሚነጻጸረው? በየቀኑ ዓለም ላይ ከ5 ቢሊዮን ቪዲዮ ብቻ ሚሊዮን አይደለም ከ5 ቢሊዮን ቪዲዮ በላይ ይጫናል። ስለዚህ ሁሉም ዩቲዩብ እንደየፍላጎቱ ፊልተርና ሲሌክት እያደረገ ይልካል። ከነዛ መካከል ተነጻጽራችሁ የእናንተ የተሻለ ተምኔል ካለው ካለ ከላይ ክሊክ ይደረጋል። ሲቲአር ይባላል፣ ክሊክ ስሮ ሬት ይባላል ሲቲአር። ስለዚህ ብዙ ሰው ክሊክ ያደረገው የዩቲዩብ ስቱዲዮ ሜትሪክስ አናላይቲክስ ላይ ስንመለከት በፐርሰንት ሲቀመጥ ስንት ሰው ክሊክ አድርጎታል ብለን ስንመለከት ከ50% በላይ ከሆነ ጥሩ ነው። ዩቲዩብ ያን ቪዲዮ እየተወደደ እየታየ ስለሆነ ሰዎች እየተነጋገሩበት ስለሆነ ለሌሎችም ሪኮመንድ ላድርገው ብሎ ሪኮመንድ ያደርገዋል ማለት ነው። ሌላው ሲምፕል ባክግራውንድ መጠቀም ነው። ቀለል ያለ ባክግራውንድ ግሳንግስ አያስፈልግም ከጀርባ ግልጽ ነው። ካልሆነ ምን ይሆናል? ትኩረታችን ፊት ለፊት ካለው የተምኔል ገጽ ይልቅ ከጉዳዩ ይልቅ ግሳንግሱ ላይ ጉዳዩ ላይ ይሆናል፣ ይሰለቻል። ባነር ምሳሌ መውሰድ እንችላለን። ስትሄዱ ባነር እያያችሁ ሄዱ፣ ስታዩ ግን በፍጥነት እዩት። የትኛው ባነር ቀድሞ እንደሚሰባችሁ የሳባችሁን ባነር ልብ ብላችሁ እዩት። በእርግጠኝነት የሳባችሁ ባነር ግሳንግስ የሌለው ቦልድ ቴክስት ያለው ባክግራውንዱ ሲምፕል የሆነ እሱ ነው። ማመልከቻ ከሆነ ግን ጥቅጥቅ ያለ ጽሁፍ ወይም ጥቅጥቅ ያሉ ምስሎች የበዙ ከሆኑ በእርግጠኝነት ያናልፋችሁታል። ተመልሳችሁ ያን ፈትሹት። ተምኔልም ይሄው ነው ጉዳዩ። ምክንያቱም ባነር የሚሰቀለው ምንድነው? የሰውን ትኩረት ለመሳብ ያው ለገበያ ለማርኬቲንግ ነው፣ አቴንሽን ለመያዝ ነው። ዩቲዩብ ላይ የምትሰሩት ይሄንን ነው። ሌላ የተለየ ነገር የለውም። ሌላው ኦፖዚት ከለር መጠቀም ነው። ተቃራኒ ከለር መጠቀም አለባችሁ። ነጭ የለበስኩ ከሆነ እኔ ለምሳሌ ከኋላ ባክግራውንድ መሆን አለበት ጥቁር መሆን አለበት። ነጭ ከሆነ ግን ምን ይሆናል? እኔና ባክግራውንዱ ተመሳሳይ ስለሆነ በቀላሉ አንስም። ቴክስትም ስትጽፉ በዛው ልክ የቴክስት ባክግራውንድ የምትጠቀሙ ከሆነ ቴክስቱ ቢጫ ከሆነ ምን መሆን አለበት? ባክግራውንዱ ጥቁር መሆን አለበት። ቴክስቱ ቀይ ከሆነ ባክግራውንዱ መሆን አለበት ነጭ ሊሆን ይችላል፣ ሰማያዊ። እየቀያየራችሁ ሞክሩት። ስለዚህ እሱ አስተዋጽኦ አለው። በቀላሉ ሰው አይን ውስጥ ለመግባት ትችላላችሁ ማለት ነው። በብዛት ግን ቶሎ ፈጥኖ ሰው አይን ውስጥ የሚገባ ተምኔል አይነት ቀይ ነው ይባላል። ቀይ ያለበት ምናምን ቶሎ ፈጥኖ የመታየት እድል አለ ከነዚህ እንትኖች ሲነጻጸር። ሙከራ አድርጉ። ሌላው ክሎዝ አፕ ፒክቸር መጠቀም። ለምሳሌ ምግብ ዝግጅት ከሆነ ሐሳባችሁን ወደዚህ ጥያቄ ስለምጠይቅ ምግቡ ላይ ቴክስት እንዲገባ ካልፈለገ ምግቡን ብቻ የምናደርጋለን ክሎዝ አፕ ሻት ወስደን ተምኔል አድርገን እንለጥፈዋለን። አብዛኛዎቹን የውጭ ቻናሎች ስትመለከቷቸው በብዛት የሚጠቀሙት ክሎዝ አፕ ፒክቸር ነው፣ ግን በሚሊየን ታዩታላችሁ። ያ እንደ ተምኔል ይወሰዳል ማለት ነው። ሌላው ሃይ ኳሊቲ ፒክቸር መጠቀም። ከቪዲዮ የተወሰነ ጥራቱ ቀነስ ቢልብን እንኳን ከላይ ላለው የፊት ገጽ በካሜራ እንኳን ብናደርገው ፎቶውን በስልክ ቀርጸን ከሆነ ቪዲዮን በካሜራ ብናደርገው ሲቲአር የሚባለውን ነገር ያሳድግልናል። ክሊክ ስሮ ሬት የሚባለው ማለት ነው። ሲቲአራችን ከፍ ካለ ዩቲዩብ ቪዲዮአችን ለብዙ ሰው ያስተዋውቀዋል፣ ተወዷል ብሎ ስለሚያስብ ማለት ነው። የነዛን ኢንጌጅመንት አይቶ ነው ዩቲዩብ ቪዲዮአችን ከፍ እያደረገ የሚሄደው። እንደነገርኳችሁ አልጎሪዝም ማለት ሰው ስለሆነ ኦዲየንሱ ስለሆነ ማለት ነው።
የዩቲዩብ ስራ ፊልተር እያደረገ ሴሌክት እያደረገ ለሚመለከተው አካል ማድረስ ስለሆነ በዋናነት ግን ተምኔል ላይ የሚጠቀማቸው ነገሮች የመጀመሪያው ኪዩሪዮሲቲ ኪዩሪየስ ሊያደርጉ የሚፈልጉ ወይም ስሜት የሚነኩ ነገሮችን መፍጠር ያስፈልጋል። ለምሳሌ አሁን ስሜት የሚነካ አንድ ነገር እንፍጠር እዚህ ላይ ለምሳሌ ሚዲያ ላይ እየተነጋገረ ያለው ነገር በዩቲዩብ ዙሪያ ዩቲዩብ ከፍተኛ ክፍያ ይከፍላል፣ ከፍተኛ ኦዲየንስን ይይዛል የሚል ነገር ቢቀመጥ እናንተ ምን ብላችሁ ትሰሩታላችሁ መሰላችሁ? ተምኔል ላይ ዩቲዩብ አትክፈቱ ብላችሁ እንዴ ዩቲዩብ አትክፈቱ ይላሉ እንዴ? አሁን ሚዲያው ሁሉ የሚያጥለቀልቆስ ታች ዝቅ ትሉና ይህንን ሳታውቁ ይላል ማለት ነው አይደለ? ስለዚህ ዩቲዩብ አትክፈቱ የሚለውን ሲያብሰለስል ቪዲዮ ውስጥ ሲገባ ይህንን ሳታውቁ የሚለው እነዛን ነገሮች ማወቅ እንዳለበት የሚያስተምር ነው። ቪዲዮውን ይወደዋል፣ ሳይወድ በግዱ ይወደዋል። አቴንሽን ያዝናል። በፈቃደኝነትና ከፈቃደኝነት ውጭ የሚያዙ አቴንሽኖች አሉ። አሁን ይሄን ሰውዬ ምንድነው በፈቃደኝነቱ ሳይሆን አስገድድና ያዝ ነው። አቴንሽኑ ግን ተጠቅሞበት ይወጣል። ግልጽ ነው። በፈቃደኝነት ከሆነ ደግሞ ሰርች አድርጎ ነው የሚያየኛን ቻናል ሰርች አድርጎ የሚፈልገውን ነገር ያያል። ሁለተኛው ኩዌሽን ነው። ኩዌሽን መጠይቃዊ ወይም መጠየቅ ማለት ነው። ተምኔሉ ላይ ነው አሁን የምናወራው። ለምሳሌ ቡና ይጠጣል አይጠጣም? ጥያቄ ምልክት ተምኔል አለቅ። ስለ ቡና መጠጣትና አለመጠጣት እርግጠኛ ያልሆነ ሰው ምን ይሆናል? ክሊክ እያደረገ ውስጡን መልስ ለማግኘት ይገባል ማለት ነው። ስለዚህ ኩዌሽን ነው ሁለተኛው። ሶስተኛው ስቶሪ ቴለር፣ ምስሉ ስቶሪ ሊሆን የሚችል ማለት ለምሳሌ ምስሉ ቡና ምልክት ወይም የሆነ የሲጋራ ምልክት አስቀምጥና እንዲህ ብዬ በቀስት እያመለከትኩ የሲጋራ ምልክት ኤክስ ካረኩት ያ ነገር ምንድነው ማለት ነው? ምን ማለት ነው? እናንተ የምትረዱት አስፈላጊ አይደለም ማለት ነው። ስለዚህ ምስሉን ተናግሬዋለሁ በጽሁፍ ማለት በጽሁፍ ሳልጽፍ በስቶሪ ተናግሬዋለሁ ማለት ነው። እሺ እኔ የምጠቀምባቸውን የተምኔል ህጎች ልንገራችሁ። የመጀመሪያው ትራንስፎርሜሽን የሚል የተምኔል ህግ ነው የምጠቀመው። ትራንስፎርሜሽን ቢፎር ኤንድ አፍተር፣ በፊት እንዲህ ነበርኩ አሁን እንደዚህ፣ ወይም በፊት እንዲህ ነበር አሁን እንደዚህ። ለምሳሌ እናንተ የዩቲዩብ ቻናል 10 ሰብስክራይብ ነዋል። 10 ሰብስክራይብ ብዬ በዚህ በኩል ተምኔል ላይ ጽፍና ቢፎር እለዋለሁ። እልፍ ብዬ ደግሞ ቢፎር የሚለውን ቀይ ነው የማደርገው ማለት ነው። ቀይ አደጋ ምልክት ነው አይደል? ቀይ በቀይ በዚህ በኩል እንትንና በአረንጓዴ ቀለም ባክግራውንዱ ማለት ነው። አፍተር ልና 100,000 ሰብስክራይብ ልለው ይችላል። እዚህ ጋር 10 ሰብስክራይብ በቀይ እዛ ጋር 100,000 ሰብስክራይብ ሰው በቀጥታ ይረዳል ማለት ነው። በፊት እንደዚህ ነበር። ወይም የድሮ ማንነቴን ለመረዳት ከፈለጉ በፊት ዝቅ ብዬ ያልሆነ ቦታ ተቀምጬ በዚህ በኩል ቢፎር ብዬ አስቀምጠዋለሁ። በዛ በኩል ደግሞ የሆነ ቦታ ላይ የተሻለ ደረጃ ላይ ተቀምጬ አፍተር ብዬ ሂስትሪን ለማወቅ ታሪኬን ለማወቅ በየት መንገድ እንዳለፈው ለማወቅ ሰው ክሊክ ያደርጋል ያያል። ታሪክ ስለሚፈልግ ማየት ስለሚፈልግ ማለት ነው። ስለዚህ የመጀመሪያው ምንድነው ትራንስፎርሜሽን የሚባለው ነው ማለት ነው። ሁለተኛው ተምኔል ፕለስ ታይትል ስቶሪ ሊሰጥ ይገባል ማለት ነው። ተምኔሉና ታይትሉ ተምኔሉ ላይ የሲጋራ ምልክት አስቀምጬ ኤክስ አድርጌዋለሁ። ተምኔሉ ላይ አልቋል። ታይትሉ ላይ ሲሄድ ደግሞ ምን አደርጋለሁ? የሲጋራን ጉዳት የማታውቁ ይህንን ቪዲዮ ተመልከቱ ብዬ ልጽፍ እችላለሁ። ስለዚህ ሁለቱ ተገጣጥመዋል። እዚህ ጋም እዛም ጋር ኤክስ ነው፣ እዚህ ጋር ደግሞ ጉዳት እንዳለው ጽፌያለሁ ማለት ነው። ተምኔሉን የማያየው ታይትሉን ያየዋል። ስለዚህ ተምኔል ፕለስ ታይትል እኩል ይሆናል ስቶሪ ስጠና ማለት ነው። ሌላ ቤስት ሙቭመንት ፒክቸር መውሰድ ነው። በጣም የተለየ እንቅስቃሴ ለምሳሌ እኔ እየሮጥ ከሆነ ስሮጥ የሆነ የምወድቅ አይነት ከሆነ ልክ ወድቄ አየር ላይ እያለሁ ያንን ሙቭመንት ምን አደርገዋለሁ? በስክሪንሻት አደርገዋለሁ ከቪዲዮ ማለት ነው። ወይም ፎቶ አነሳዋለሁ። ያ ሙቭመንት ብቻ ምን አደርገዋለሁ? እለጥፈዋለሁ ተምኔል አድርጌ። እንዴ ደስ አለኝ ምን ሆኖ ነው ዛሬ እንደዚህ የሆነው ብሎ ማንም ሰው ገብቶ ክሊክ ያደርጋል። ውስጥ ስገባ ግን እየሮጥክ ሊሆን ይችላል። ወድቄ ተነስቼ ምናምን ቀላል ሊሆን ይችላል። ጉዳትም ምንም ላይኖር ይችላል። ገብቷችኋል? ይሄ ቤስት ሙቭመንት ነው ማለት ነው። ሌላው ክሎዝ አፕ ሻት ነው። ክሎዝ አፕ ሻት ስላችሁ በቅርበት ክሎዝ የሆኑ እንትኖችን መለጠፍ ማለት እንዴ ተምኔል አድርጋ። ሌላው ብለርድ ፒክቸር
ብለርድ። ለምሳሌ ባክግራውንድ ለእናንተ ጉዳያችሁ አይደለም። ስለዚህ እኔ ከሆንኩ ጉዳያችሁ ባክግራውንዱን ብለር ማድረግ ማለት ነው። በቃ ምንም የሌለው ነገር ወይም ድብዝዝ እንዲል ማድረግ ማለት ነው። ሶስተኛው የአልጎሪዝም ስቴፕ ታይትል ነው። ተምኔል አየናል፣ ዲስከቨራቢሊቲ አየን። ታይትል ማለት ምን ማለት ነው? ከተምኔሉ ስር ወይም ጎን ላይ ርዕሱ ማለት ነው። ያ ቪዲዮ ስለምን ያወራል የሚለው ማለት ነው። ስለዚህ የታይትል ቴክኒክ ኢሞሽን ፕላስ ሰርቸብል ኪወርድ። ታይትል መሆን ያለበት ኢሞሽን ፕላስ ሰርቸብል ኪወርድ። ሰርቸብል ኪወርድ ማለት ብዙ ጊዜ ሰርች ሊደረገው የሚችሉ how to create ዩቲዩብ ቻናል ሊሆን ይችላል። ዩቲዩብ ቻናል እንዴት እንከፍታለን? how to get more views ሊሆን ይችላል። ብዙ ቪው እንዴት ማግኘት እንችላለን? how to get more subscriber ሊሆን ይችላል። ስለዚህ አሁን ያ ሰርቸብል ነው። ብዙ ጊዜ ጉዳዩን ለመፍታት ሰው ሰርች የሚያደርገው ስለሆነ ፕለስ ኢሞሽን ኢቮክ ኢሞሽን ማለት ስሜት ያስፈልጋል ማለት ነው። ታይትል ሌላው ኮምፔሊንግ ታይትል አስገዳጅ ርዕስ ያስፈልጋል። ሌላው ቁጥብ መሆን ነው። ቁጥብ መሆን አለብን። ታይትል ላይ በጣም ብዙ ማብዛት አያስፈልግም። ማንም አያነብም። አሁን ላይ ረጅም ነገር አያስፈልግም። ግሳንግስ አያስፈልግም። አሁን ላይ የሚያይ የለም። ፍክክሩ ከባድ ነው ማለት ነው። አሁን ያው ዘ ባትል ኦፍ አቴንሽን በአሁኑ ሰዓት ያለው የአቴንሽን ጦርነት ነው። በአቴንሽን ነው ፍክር። ወደ ዶላር የሚቀየሩት አቴንሽን ናቸው አሁን ላይ ወደ ቢሊዮን ዶላር። ሌላው አጓጊ መሆን አለበት። የሚያጓጓ ርዕስ መሆን አለበት። ለምሳሌ 2018 የዘመን መለወጫ በዓል እየመጣ ነው አይደል? በ2018 ዘመን መለወጫ በዓል ላይ የተፈጠረው ማወቅ ትፈልጋላችሁ? ማወቅ ይፈልጋሉ። አጓጊ ነው ማለት ነው። አንደኛው መጠየቅ ነው። ሌላው አማራጭ ሊኖረው ይገባል። አማራጭ ታይትላችሁ አማራጭ ሊኖረው ይገባል። 2-3 አይነት ማለት ነው። አንዱን ባይወዱት አንዱን አስበውት የሚገቡት፣ አንዱ መጠይቅ ሊሆን ይችላል፣ አንዱ አጓጊ ሊሆን ይችላል። 2-3 አማራጮችን ማስቀመጥ ያስፈልጋል ማለት ነው። አራተኛው የአልጎሪዝም ስቴፕ ሁክ ነው። ሁክ ማለት ምን ማለት ነው? የቪዲዮአችሁ የመጀመሪያ 3፣ 7፣ 15፣ 30 ሰከንድ ተመልካችን መያዝ ማለት ነው። የመጀመሪያዎቹ 3፣ 7፣ 15 ወይ 30 ሰከንድ ውስጥ ተመልካችን ካልያዛችሁ አቋርጠው ሌላ ቪዲዮ ውስጥ መግባታቸው አይቀርም፣ ይገባሉ። ምክንያቱም ብዙ አማራጮች ስላላቸው፣ ብዙ ቪዲዮ ስላላቸው በዛን ሰዓት ዳኛው ማን ነው? የገዛ አእምሯችሁ ስለሆነ አቋርጠው ቢወጡ ማንም አያስገድዳቸውም። ስለዚህ እናንተ ግን ማድረግ አለባችሁ መያዝ መቻል ማለት ነው። ለምሳሌ አንድ ቪዲዮ ሰርተን እኔ ደሳለኝ ካሳ ይባላለሁ የተወለድኩት እዚህ ቦታ ነው እና ዛሬ ላሳያችሁ የፈለኩት ቪዲዮ ይሄንን የሚገልጽ ይሄንን የሚያብራራ እና እያልኩ እኔ ስንዛዛ ቪዲዮዬን አንድ ጊዜ ክሊክ አድርገውት 3/4ኛው ቪዲዮ ደርሰዋል ተመልካቾቼ። አልያዝኳቸውም ማለት ነው። ለ2 ደቂቃ ያህል ስለ ራሴ እያብራራሁ ነው። ጉዳያቸው የገቡት ግን ምንድነው? ተምኔሉና ታይትሉን አይተው የሆነ ነገር ሊማሩ ወይም ሊያውቁ ነው ማለት ነው። ስለዚህ አምልጠውኛል ማለት ነው። ዩቲዩብ ምን ብሎ ያስባል? ይሄ ቪዲዮ እስከ መጨረሻው ካልታየ ተመልካች አልተወደድም ማለት ነው። ሲቲአር የመጀመሪያው ክሊክ ስሮ ሬት የሚባለውን ተምኔሉን ወደውት ክሊክ አድርገውታል። ነገር ግን ተምኔሉና ቪዲዮ ስለማይገናኝ ተመልካች ውስጥ ከገባ በኋላ አቋርጦ ተወጥቷል ብሎ የሚያስበው። ስለዚህ ያን ቪዲዮ ምን ያደርገዋል? ሪኮመንድ አያደርገውም፣ ሌሎችም አያዳርሰውም፣ ይሞታል እዛው ላይ ማለት ነው። ምን ጥራት ቢኖረው ውስጥ ያለው በምን ምክንያት? መጀመሪያ ላይ በምናንዛዛው ሁክ ምክንያት ተመልካቾቻችን አጣናል ማለት ነው። ስትጀምሩ ሁክ ስትሰሩ ስቴትመንት ኩዌስችን ወይም በመጠየቅ ለምሳሌ የመጀመሪያው አካባቢ ላይ ከሰላምታ ቀጥዬ አጠር ያለች ሰላምታ አድርጌ ስለ ዩቲዩብ አልጎሪዝም ማወቅ ትፈልጋላችሁ ልል ይችላል። ማወቅ ስለምትፈልጉ ክሊክ ታደርጋላችሁ። እንግዲያውስ ይህን ቪዲዮ እስከ መጨረሻው ይመልከቱት። ስለምትፈልጉት ትመለከቱታላችሁ። ወደ ቪዲዮ ልገባ እችላለሁ ማለት ነው። ሁለተኛው ኮንተንት ቫልዩ፣ የቪዲዮውን ዋጋ ማሳወቅ መጀመሪያ አካባቢ እንትን ነው። ይህን ቪዲዮ እስከ መጨረሻው ብትመለከቱት ስለ ዩቲዩብ አልጎሪዝም ሰፊ ግንዛቤ ታገኛላችሁ። ቫልዩን ስለተናገርኩኝ ወደፊት ቀጥላችሁ እስከ መጨረሻው ቪዲዮውን ታዩታላችሁ። ሁክ ነው። ሶስተኛው ኦቨርቪው ወይም ፕሪቪው፣ ወደፊት ስለ ቪዲዮ የምሰራቸውን ነገሮች ምን አደርጋለሁ? ሃይላይት። ቪዲዮ ስታዩ ሃይላይት አላያችሁ? ቆረጥ ተደርጎ ከየመሃሉ ዋና ዋና የሚባሉት አጓጊ ቁልፍ የሆኑትን ጉዳዮች ምን አደርጋለሁ? ወደ መጀመሪያው ብቻ በፍጥነት አምጥቼ ሃይላይት አሳያለሁ። ያን ጉዳይ ለማየት ስለሚፈልጉ ተመልካቾቻችን እስከ መጨረሻ ይዘልቃሉ። ሌላው ሃይ ኢነርጂ
የተጠቀማችሁበትን እዛ ቪዲዮ ላይ ወደ ኋላ ማምጣት ወደ መጀመሪያው አካባቢ ነው። ኤዲቲንጋችሁ ሊሆን ይችላል፣ ንግግራችሁ ሊሆን ይችላል። ብቻ የተሻሉ ሞመንት ያለባቸውን ነገሮች ወደ መጀመሪያው አካባቢ አምጥታችሁ ለተመልካቾች 3፣ 7፣ 15፣ 30 ሰከንድ ውስጥ ማሳየት መቻል። እስከ መጨረሻው ማየት ይፈልጋሉ፣ ይዋጋሉ፣ ጉጉት ይኖራል ማለት ነው። ጨርሱታል። ተመልካቾቻችሁን ቪዲዮውን እንዲያዩ መጋበዝ ነው። ቪዲዮውን እስከ መጨረሻው እዩት። በጣም ብዙ ነገር ታገኛላችሁ። ያው ኮንተንት ቫልዩ እንዲያልኳችሁ ማለት ነው። ሰው አንዳንድ ጊዜ መነገርም ይፈልጋል ቪዲዮውን እንዲያይ። ሰብስክራይብም አድርጉ መባል ይፈልጋል። ሰብስክራይብ ሊያደርግ ገብቶ እኮ ቪዲዮውን አይቶት አቋርጦ የወጣ ብዙ ይኖራል። ረስቶት ሰብስክራይብ ማስታወስ አንዳንድ ጊዜ ያስፈልጋል። ሳይዛዛ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ ምናምን እያሉ ማንሳት አያስፈልግም። ቪዲዮውን ከወደዳችሁት ሰብስክራይብ አድርጋችሁ ቤተሰቡን እጥር ያለች ማለት ነው። ሰብስክራይብ አድርጋችሁ ቤተሰቡን እጥር ያለች ማለት ነው። የአምስተኛው ሪቴንሽን ነው። ሪቴንሽን ተመልካችን ይዞ መዝለቅ ማለት ነው። ሁኩ በጣም ቆንጆ ሆኖ መጀመሪያ አካባቢ እስከ 30 ሰከንድ ባለው ይዛችኋቸው ከ30 ሰከንድ በኋላ ያለው ግሳንግስ ከሆነ ማንም አያስገድዳቸውም። አቋርጠው ጥለውት ይወጣሉ ማለት ነው። ድጋሚ እንደውም ወደዛ ቻናል ላይ መለሱ ይችላሉ የማይጠቅም አይነት ከሆነ። ስለዚህ ሁካችሁን ከሰራችሁ በኋላ እስከ መጨረሻው እንዲዘልቅ ጥራት ያለው ቪዲዮ ያስፈልጋል። ለቪዲዮዋችሁ ታማኝ መሆን አለባችሁ። መጀመሪያ ላይ ያወራችሁትን ነገር እስከ መጨረሻው ሊኖር ይገባል። መጨረሻ ላይ ልነግራችሁ የሚፈልገው ነገር አለ ብላችሁ ከሆነ መጀመሪያ አካባቢ መጨረሻ ላይ ልትነግሩ ይገባል። ምክንያቱም ያን ቪዲዮ እስከ መጨረሻ ያዩት እነዛ ኦዲየንሶች መጨረሻ ላይ የችን ጉዳይ ፈልገው ሊሆን ይችላል። ያን ካላገኙ ታማኝነትን አጎደላችሁ ማለት ነው። ስለዚህ ታማኝነት ያስፈልጋል ለዩቲዩብም ለኦዲየንስም። ስድስተኛ መጨረሻው ኮንተንት አይዲያ ነው። ይሁን ሁሉ ነገር አሟልታችሁ ኮንተንታችሁ የሞተ ከሆነ አይዲያው ትርጉም የሌለው ከሆነ ምንም ትርጉም የለውም ማለት ነው። የቪዲዮዋችሁ ቅደም ተከተል ለምሳሌ ሁክ መጀመሪያ አካባቢ ነው የሚመጣው ብያለሁ አይደል? መጨረሻ ላይ ካረጋችሁት ምን ትርጉም አለው? ስለዚህ እነዚህን ነገሮች በደንብ ማረጋት። ይህንን ለማድረግ የኦዲየንስን ኢንተረስት ማረጋት ያስፈልጋል። ኦዲየንስ ኢንተረስት ፍላጎታቸውን ጥናት ማድረግ ያስፈልጋል። ኦዲየንሶቼ ምንድነው የሚረዱት? ዩቲዩብ ቪዲዮዎች ከጫናችሁ በኋላ ማደግ ሲጀምር ኦዲየንሳችሁ የት ሀገር እንዳሉ እድሜያቸውን፣ ፍላጎታቸውን፣ ሙሉ ዝርዝራቸውን፣ ሙሉ መረጃቸውን ማየት ትችላላችሁ። እዛ ላይ ከነሚመለከቱበትና በብዛት እስከሚገኙበት ሰዓት ያመለክታል። ስለዚህ የተመልካች ፍላጎት ነው ማለት ነው የመጀመሪያው መረዳት ያለባችሁ። ሁለተኛው ትሬንዲንግ ቶፒክ፣ ትሬንድ የሆኑ ቪዲዮዎችን ጥናት ማድረግ ያስፈልጋል። በወቅቱ ቅድም እንደነገርኳችሁ አይዲያ ስትሰሩ ወይም ኮንተንት ስትሰሩ ቪዲዮ ስትሰሩ ወይም በምን ዙሪያ ልስራ ብላችሁ ስታስቡ ነው እየነገርኳችሁ ያለሁት። የመጀመሪያው ኦዲየንስ ኢንተረስት ነው። የኦዲየንስ ፍላጎት ምንድን ነው ጥናት ማድረግ። ሁለተኛው ትሬንዲንግ ቶፒክ፣ በአሁኑ ሰዓት በአሁኑ ወቅት ትሬንድ የሆኑ መነጋገሪያ የሆኑት ነገሮች ምንድን ናቸው የሚለውን ጥናት ማድረግ ያስፈልጋል። ሶስተኛው አድሬሲንግ ኩዌሽን፣ አሁን ብዙ ጊዜ ሰዎች የሚጠይቋቸው ያልተመለሱላቸው ነገሮች ሊኖሩ ይችላሉ አይደለ? እነዛን ጥያቄዎች ለነዛ ጥያቄዎች መልስ እንድትሰጡ ሆናችሁ ማለት። ለምሳሌ የዩቲዩብ ኮሚኒቲ ጋይድላይን ስትራይክ እንዴት ይወገዳል ወይም የዩቲዩብ አልጎሪዝም እንዴት ይሰራል ብላችሁ በዛ ስር ቪዲዮ ብትሰሩ ይህን ጥያቄ እንዲመለስላቸው የሚፈልጉ በጣም ብዙ ኦዲየንስ ወደ እናንተ ቪዲዮ እና ወደ እናንተ ቻናል ይመጣሉ፣ ቤተሰብ ይሆናሉ ማለት ነው። ሌላው ፕሮብሌም ሶልቪንግ፣ ያው ተመልካቾቻቸው የሚጠይቃቸውን ጥያቄዎች ችግራቸውን በኮመንት ሊሆን ይችላል፣ በአካል ሊሆን ይችላል፣ በስልክ ሊሆን ይችላል። ጥያቄያቸውን የሁሉም ጥያቄ ሊሆን ይችላል የምትሉትን በቪዲዮ መልክ መስራት መቻል ማለት ነው። ሌላው ኮንተንታችሁ ማወቅ። አሁን እናንተ የየራሳችሁ ክህሎት አላችሁ። ቭሎግ ነው ወይስ ስብከት ነው መዝሙር ነው? በቃ እነዚህን ነገሮች ለይታችሁ ማወቅ ነው። ቭሎግ ከሆነ በብዛት የሚሆንላችሁ ቭሎግ እንዴት ይሰራል የሚለውን ጥናት ማድረግ በቭሎግ መልክ መስራት። ስብከት ከሆነ በዛ መልኩ፣ መዝሙር ከሆነ ስለዚህ ክህሎታችሁን ካታጎሪያችሁን መለየት መቻል ማለት ነው። የመጨረሻው ተፎካካሪዎቻችሁን ማየት። ከእናንተ ኒሽ ጋር ተያያዥ የሆነ የሚሰራ ዩቲዩብ ቻናል ካለ ገብታችሁ እሱን ጥናት ማድረግ ያስፈልጋል። ተምኔሉ እንዴት ሰራው? ከፍተኛ እይታ ያለው ነው ታዲያ የምታደርጉት። ተወዶ ነው አይደል የታየው? ታይትሉ እንዴት ሰራው? የድምጽ ጥራቱ እንዴት ነው? 50% ይወስዳል በነገራችን ላይ የድምጽ ጥራት። ድምጽ ከሚበላሽ ሳውንዱ ከሚበላሽ ቪዲዮ ቢበላሽ ይሻላል። ቪዲዮ ቢበላሽ ፎቶ ስላይድ ሾው ሰርቶ ወይም በቭሎግ መልክ መልክቱን ማስተላለፍ ይቻላል። ሳውንዱ ከሞተ ግን ቪዲዮ ብቻውን ትርጉም ላይኖር ስለሚችል
ሳውንድ ላይ ጥንቃቄ ማድረግ ያስፈልጋል። ሌሎች ተጨማሪ ባክግራውንድ ሳውንዶች እንዳይገቡ የምትቀርጹበትን ቦታ ጥንቃቄ ማድረግ፣ ማይክ የሚያስፈልገውም አንዱ እሱን ለመከላከል ስለሆነ ድምፅንም ለማጉላት ስለሆነ ጥንቃቄ ያስፈልጋል። እነዚህ የአልጎሪዝም ስቴፖች ናቸው ለጀማሪ ዩቲዩበር የሚጠቅሙ ማለት ነው። ወር አድቫንስ እያደረጋችሁ ስትመጡ ደግሞ ሌሎችም ትልልቅ አልጎሪዝሞች አሉ የምናያቸው ስለሚወደፊት። ለጊዜው ግን እስካሁን የነገርኳችሁን የአልጎሪዝም ስቴፖችን በጥንቃቄ ተግባራዊ ካደረጋችሁ የምትሰሩት ቪዲዮ ለኦዲየንሳችሁ ተደራሽ ይሆናል ማለት ነው። ዩቲዩብም ስለሚያምንባችሁ ቪዲዮ በምትለቁ ሰዓት ለሁሉም ሪኮመንድ ያደርገዋል። ስለዚህ በአጭር ጊዜ ውስጥ በዩቲዩብ ከፍተኛ ተከታይና ከፍተኛ ቤተሰብ ማፍራት ይቻላል። ጨርሻለሁ። ጥያቄ ካላችሁ መጠየቅ ትችላላችሁ።